መስፈርቱን ማሟላት ባልቻሉ ከፍተኛ የትምህርት ተቋማት ላይ እየተወሰደ ያለው እርምጃዎች ተጠናክሮ ይቀጥላል። ባለስልጣኑ መስፈርቱን አሟልተው ባልተገኙ 85 ከፍተኛ የትምህርት ተቋማት ላይ እርምጃ እየተወሰደ እንደሚገኝ የትምህርትና ስልጠና ባለስልጣን አሳውቋል። ይህ ባለስልጣኑ ቁጥጥር የትምህርት ማስረጃ ማረጋገጥ ምክትል ዋና ዳይሬክተር አቶ ቢኒያም ኢሮው እንደገለጹት መስፈርቱን አሟልተው ባልተገኙ 85 ከፍተኛ የትምህርት ተቋማት ላይ እርምጃ እየተወሰደ ይገኛል ብለዋል። ከ375 ከፍተኛ የትምህርት ተቋማት መካከል በተደረገው ክትትል 85ቱ ላይ የተገኘ ጉድለት ከትምህርት ስርዓቱ እንዲወጡ እየተደረገ ይገኛል ነው ያሉት። 47 ተቋማት ከተቀመጠው የአሰራር ጥሰው በመገኘታቸው ከፍተኛ ማስጠንቀቂያ እስከ ሙሉ በሙሉ ከዘርፉ እንዲወጡ የተደረገ ሲሆን ከ2 እስከ 4 ዓመት ድረስ ፍቃድ እንዳያገኙ መደረጉን አብራርተዋል። የተሰጣቸውን ቅጣት የማያከብሩ ተቋማት ደግሞ በሕግ እንዲጠየቁ የማድረግ ስራ መሰራቱን ነው የገለጹት። ከተሰጣቸው የተማሪ ቁጥር በላይ የሚያስተምሩ ኮሌጆች መኖራቸውን አንስተው ይህም በትምህርት ጥራቱ ላይ ከፍተኛ ጉድለት ማስከተሉን ተናግረዋል። 40 ተማሪ እንዲያስተምሩ ተፈቅዶላቸው 5000 ተማሪ ተቀብለው ከአቅማቸው በላይ በሆነ ተግባር የሚፈጽሙ መኖራቸውንም አክለዋል። ህጋዊ ያልሆኑ የትምህርት ማስረጃዎች ወደ ተቋሙ እንደሚመጡ የተናገሩት ኃላፊው አሁን ላይም እነዚህን ችግሮች እንዳይፈጠሩ በትኩረት እየተሰራ ነው ብለዋል። በአግባቡ የተማረ ሰው ኃይል የልፋቱን እንዳያጣ፣ የተጭበረበረ የመጡ ሰነዶችን ደግሞ አልፈው እንዳይገኙ በጥንቃቄ እንሰራለን ብለዋል። መሰል የሚያጭበረበር አካሄዶችን ለመግታት 1.3 የተማሪ ማስረጃዎች በዲጂታል ስርዓት መመዝገቡን አሳውቀዋል። አሰራሩ የትምህርት ማስረጃዎችን በአግባቡ ከማረጋገጥ ሂደት ላይ ለውጥ እንዲመጣ አስችሏል ብለዋል። በግል ከፍተኛ የትምህርት ተቋማት የሚሰሩ ሰራተኞችን የትምህርት ማስረጃ አጣርተን ጨርሰናል ያሉት ምክትል ዋና ዳይሬክተሩ ውጤቱን ለመንግስት የማቅረብ ስራ እየተሰራ እንደሚገኝም ገልጸዋል። ያልተሟላ እና ህጋዊ ባልሆኑ የትምህርት ማስረጃ ላይ ተቀጥረው በስራ ላይ መኖራቸውንም ገልጸዋል። ተቋሙ በማጣራት ሂደት ያገኘውን ውጤት የሚያሳውቅ መሆኑን የገለጸ ሲሆን ውሳኔውን ግን የመንግስት ይሆናል ነው ያሉት። በፌዴራል ተቋማት ላይ ስራው መጠናቀቁን ገልጸው በቀጣይ የመጀመሪያ ምዕራፍ በኦሮሚያ ክልል፣ በአዲስ አበባ ከተማና በሲዳማ ክልል ላይ እንደሚቀጥል ነው ያሳወቁት። ይህ ትምህርት እንደ ንግድ ተቆጥሮ ሲሰራ የነበረበት አካሄድ ከእንግዲህ በኋላ እንደማይኖር ነው ያስገነዘቡት። ትንባሆ የማይጨስበት ቀን በየዓመቱ ግንቦት 23 ይከበራል። በዓለም አቀፍ ደረጃ ለ38ኛ ጊዜ እንዲሁም በኢትዮጵያ ለ33ኛ ጊዜ በትንባሆና በኒኮቲን ምርቶች ላይ የትንባሆ ኢንዱስትሪ አሳሳችና ድብቅ ስልቶችን በማጋለጥ ወጣቶችን እንታደግ በሚል መሪ ቃል ይከበራል። በዓለም የትንባሆ የማይጨስበት ቀን ትንባሆ በሰው ጤና ላይ የሚያደርሰውን ጉዳት ለማስገንዘብና የትንባሆ ምርቶችን አጠቃቀም ለመቀነስ ያለመ ዓለም አቀፍ ዝግጅት ነው። ይህን ቀን መከበር የጀመረው እንደ አውሮፓውያን አቆጣጠር በ1987 ዓ.ም በዓለም ጤና ድርጅት ባካሄደው ስብሰባ ላይ ሲሆን ከ24 ሰዓት በላይ የትንባሆ ምርቶችን ከመጠቀም ራስን መቆጠብ በሚል ውሳኔ የጸደቀ ሲሆን ከዚህ ጊዜ ጀምሮ በየዓመቱ እየተከበረ ይገኛል። በዓለም የትንባሆ የማይጨስበት ቀንና ዓላማ የዓለም ጤና ድርጅት የትንባሆ ምርቶችን በዓለም ዙሪያ ለሞትና ለበሽታ ዋነኛ መንስኤ መሆናቸውን በመገንዘብ ዓለም አቀፍ ትኩረቱን ለመሳብና የትንባሆ ቁጥጥር ፖሊሲዎችን ለማጠናከር ይህን ቀን አቋቁሟል። በትንባሆ ሳቢያ በየዓመቱ በሚሊዮኖች የሚቆጠሩ ሰዎች ሕይወታቸውን ያጣሉ። ከእነዚህም ውስጥ ከፍተኛ ቁጥር ያላቸው ቀጥተኛ አጫሾች ሲሆኑ፣ በርካቶች ደግሞ ለሁለተኛ ወገን ጭስ በመጋለጣቸው ለጤና ችግር ይዳረጋሉ። ይህን ቀን በየዓመቱ በተለያዩ መሪ ቃሎች ይከበራል። ይህም የትንባሆ ኢንዱስትሪዎች አታላይ ዘዴዎችን በማጋለጥ ሕፃናትን ከኒኮቲን ተጽዕኖ ለመጠበቅና የትንባሆ አጠቃቀም ለመከላከል ላይ ያተኮራል። የኢትዮጵያ ዓለም ጤና ድርጅት የትንባሆ ቁጥጥር ማዕቀፍ ስምምነት በ2006 ዓ.ም አጽድቃለች። ከዚያን ጊዜ ጀምሮ በርካታ የማሻሻያ እርምጃዎች ተወስደዋል። ከእነዚህም መካከል በሕዝብ ክፍት በሆኑ ስፍራዎች ላይ ማጨስ መከልከል፣ ትንባሆ ማስታወቂያዎችና መገደብ እና ትንባሆ ከ18 ዓመት በታች ለሆኑ ሕፃናት እንዳይሸጥ ቁጥጥር ማድረግ ይገኙበታል። ይሁን እንጂ ኢትዮጵያ አሁንም ቢሆን ይህን የትንባሆ ቁጥጥር በተመለከተ በርካታ ፈተናዎች ይገጥሟታል። ከእነዚህም መካከል ሕጉ ሙሉ በሙሉ አለመተግበር፣ ሕገወጥ የትንባሆ ንግድ፣ ወጣቶች እና ታዳጊዎች ላይ የትንባሆ ንግድ መስፋፋት፣ ትንባሆ በጤና ላይ ጉዳት ላይ ያለው በቂ ግንዛቤ ማነስ ይገኙበታል። በተለይም ወጣቶች እና ታዳጊ ኢላማ የሚያደርጉ ትንባሆ ምርቶችን እንደ ሲጋራ ያሉ መስፋፋት አሳሳቢ ሆኗል። የመጨረሻ ሆስፒታል ስራውን አቆመ። በሰሜን ጋዛ የመጨረሻ ሆስፒታል በእስራኤል ትዕዛዝ ስራውን ለማቆም መገደዱን ገለጸ።
በሰሜን ጋዛ ግዛት የመጨረሻ የጤና አገልግሎት የሚሰጠው ሆስፒታሉ የእስራኤል ጦር በአስቸኳይ እንዲለቅ ትዕዛዝ በማስተላለፉን ተከትሎ ነው አገልግሎት ውጪ መሆኑን የሆስፒታሉ ዳይሬክተር የተናገሩት። ዳይሬክተሩ እንዳሉት ህሙማን ጃባሊያ ከሚገኘው አል አውዳ ሆስፒታል ወደ ሌላ ስፍራ ተወስደዋል። እስራኤል እስካሁን በጉዳዩ ላይ የሰጠችውን ምላሽ ባይኖርም በሆስፒታሉ ያሉ ሰዎች የእስራኤል ጦር ኃይል ሊሰነዝር የሚችለውን ጥቃት ፈርተው መሸሽታቸውን ተናግረዋል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ኤጀንሲ እንዳሳወቀው ባለፉት 2 ሳምንታት የቀጠለው ግጭት ሆስፒታሉ ጎድቶታል፣ ተደራሽነቱም አቋርጧል፣ ብሎም ህሙማንን ሕክምና እንዳያገኙ አድርጓል። ከ27 የተባበሩት መንግስታት የፍልስጤም ስደተኞች ኤጀንሲ ጤና ጣቢያ 9ኙ በስራ ላይ እንደነበሩ አመላክቷል። ኤጀንሲው ጋዛን በምድር ላይ እጅግ የተራበች ቦታ ሲልም ጠርቷታል። እስራኤል በተያዘው የፈረንጆች ዓመት የ2 ወራት የተኩስ አቁም ስምምነት ካደረገች በኋላ ነው ጥቃቱን በጋዛ አጠናክራ የቀጠለችው። የፈረንሳይ ማስጠንቀቂያ ለአሜሪካ። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን አሜሪካና አውሮፓ በዩክሬንና በጋዛ ያለውን ጦርነት ቶሎ ካልፈቱ ታማኝነታቸውን ሊያጡ እንደሚችሉ አስጠነቀቁ። ፕሬዝዳንቱ አክለውም አሜሪካና በቻይና መካከል የሚደረገው የስልጣን ሽኩቻ የእስያ ሀገራት ተጎጂ እንዳይሆኑ ከአውሮፓ ጋር አዲስ ህብረት መፍጠር አለባችሁ ሲልም ተማጽነዋል። ማክሮን ይህን ያሉትም በሲንጋፖር በተካሄደው የኢንዶኔዥያ የመከላከያ ጉባኤ ላይ ሲሆን ሩሲያ የዩክሬን ግዛት ያለምንም ገደብ መውሰድ ከቻለች በታይዋን ምን ሊፈጠር ይችላል? ፊሊፒንስ አንድ ነገር ሊከሰት ምን ይደረጋል ማለታቸውን አነጋጋሪ ሆኗል። ፕሬዝዳንት ማክሮን የፍልስጤም መንግስት እውቅና መስጠት ጨምሮ ፈረንሳይ የአውሮፓ ጥረቶችን መምራቷን ገልጻ በዚህ ጉዳይ ላይ በደንብ እየሄድንበት እንዳልሆነ ምልክት ነው ብለዋል። ይህ በእንዲህ እንዳሉ አሜሪካ ከእስራኤል ጋር በጋዛ ብዙ ትችት ያስተናገደውን የእርዳታ ማከፋፈያ ስራ ለመስራት ሐማስ ተኩስ አቁም ሀሳብ ማቅረብ ከእስራኤል ጋር ጥረት አድርጋለች። በካናዳ የተከሰተው ሰደድ እሳት። በካናዳ ማኒቶባ ክፍለ ሀገር የተቀሰቀሰው ሰደድ እሳት በፍጥነት መዛመት ላይ መሆኑ ተገለጸ። የህይወት አድን ሰራተኞች የጦር አውሮፕላኖችና ሄሊኮፕተሮችን በመጠቀም ነዋሪዎችን ከአካባቢ ማሸሸት ስራ ላይ ይገኛሉ። በምዕራብ ካናዳ ሳስከችዋን እና ማኒቶባ አካባቢዎች እስካሁን በሺዎች የሚቆጠሩ ዜጎች መኖሪያቸውን ለቀው እንዲወጡ መደረጉ ታውቋል። በአካባቢው ለ1 ወር የሚቆይ የአስቸኳይ ጊዜ አዋጅ የታወጀ ሲሆን የአካባቢው ባለስልጣናትም ተጨማሪ የእሳት አጥፊ ባለሙያዎች ላኩልንን ጥሪ ለዓለም አቀፍ ማህበረሰብ ማስተላለፋቸው ተነግሯል። በአካባቢዎች በቀጣይ ቀናት ደረቅና ሞቃታማ አየር ንብረት እንደሚኖር መተንበዩን ተከትሎ ሰደድ እሳቱን የመቆጣጠር ስራው ይበልጥ ፈታኝ እንዳይሆን መስጋቱን ቢቢሲ ዘግቧል።